ለጊዜው ይኸው 1000 ብር እኔ ያገኘኋትን ከራሴ ከኪሴ። ቀጣይ ደግሞ ጽፍና እንሞክራለን። ስምሽ ማን ነው የሚባለው? አላምኔ ገበየሁ። ምን ታመሽ ነው? ካንሰር በሽታ ነው ተብያለሁ። እና ተሰርተሽው ነው? አዎ ተሰርተን ነበር። አሁን ደግሞ ያው እኔ ጨፌ ነው የምሰራው። ደግሞ ወደ ባህር ዳር መድኃኒት ተጠፋ ደግሞ ወደ አዲስ አበባ ተጃለች ተብዬ ነው። እስኪ ቆስሉ ሪፈር ተብለሽ ነው እና? አዎ ሪፈር ተብዬ። ስለዚህ ምንድን ነው የሚያስፈልግሽ ነገር? ያው የማንዳንዱ ነገሮች የመድኃኒት መግዣና ያው የትራንስፖርት ያው እንግዲህ እንደምታየው ነው። እንግዲህ ቤታችንም እንግዲህ ወድቋል መጠለያችን። አሁን ነበር የሚያስፈልገው መጠለያችን ያው ገብታችሁ ማየት ትችላላችሁ። እሺ የምንችለውን እናደርጋለን። አይዞሽ። ለጊዜው ይኸው 1000 ብር እኔ ያገኘኋትን ከራሴ ከኪሴ። ቀጣይ ደግሞ ጽፍና እንሞክራለን። እሺ እግዚአብሔር ይስጥልን። እናመሰግናለን። እሺ አይዞሽ፣ እግዚአብሔር ይማርሽ። አሜን። እሺ እሺ